ሰላም እንዴት ናችሁ? ሰላም ናችሁ? እኔ ልዑል እግዚአብሔር የተመሰገነ ይሁን በጣም ደህና ነኝ። በቅድሚያ ወደዚህ ቻናል እንኳን ደህና መጣችሁ እያልኩኝ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ የምትለዋ ምልክት ተጭናችሁ ዘወትር የምለቃቸው ቪዲዮዎች ይደርሷችሁ ዘንድ የደወል ምልክቷን ትጫኑና የዘወትር ተከታታዮች ትሆኑ ዘንድ በአክብሮት ጋብዛለሁኝ። አብራችሁ ይላላችሁ ለምታበረታቱኝ፣ ሼር ላይክ ለምታደርጉልኝ ከልብ የሆነ ምስጋናዬን አቀርባለሁኝ። ለዛሬ ደግሞ ይዤ የመጣሁት ይሄው እዚህ ጋር የምታዩትን ይሄን የመሰለ ቆንጆ ፍርፍር በቤቴ ውስጥ ሰርቻለሁ ማለት ነው። አሁን ይሄንን ፍርፍር እንዴትና ከምን እንደሰራሁት አብረን እናያለን። በቀጥታ ወደ አሰራሩ እንግባ። በቅድሚያ ይሄው ድስቴን አዘጋጅቻለሁኝ። የተከተፈ ሽንኩርት አለኝ። እሱን ጨምርና ከማብሰል ጀምራለሁኝ ማለት ነው። የተወሰነ ደቂቃ ሽንኩርቱ ውሃውን እንዲመጥ እንደዚህ በባዶ አበስለዋለሁኝ። ይሄው አሁን ሽንኩርቴ የተወሰነ እየበሰለ ስለሆነ ዘይት ማድረግ እችላለሁ ማለት ነው። ከፈለጋችሁ ሞር በሰል ማድረግ ትችላላችሁ። ዘይት የምትፈልጉትን ያህል መጠቀም ትችላላችሁ። አልሰፈርኩትም፣ እኔ የምፈልገውን ያህል አድርጋለሁ። ከዛ የተወሰነ ደቂቃ በዘይቱ ጥብስ እናደርገዋለን ሽንኩርታችንን። ይሄው እንደዚህ የተወሰነ ደቂቃ ጥብስ ካደረኩት በኋላ ከትፌ ያዘጋጀሁት ቲማቲም አለኝ። ቲማቲሜን ጨምርና እሱንም አብሬ ያበስለዋለሁ ማለት ነው። ቲማቲሙ ይሄው አብሬ እያበሰልኩት ነው ያለሁት። ቆንጆ እየሆነልኝ ስለሆነ ነጭ ሽንኩርት አንድ ማንኪያ አደርግበትና እሱንም አብሬ አበስላለሁኝ። አሁን ይሄው እንደምታዩት አሪፍ እየበሰለልኝ ነው። አሁን ደግሞ በርበሬን ጨምርና ማቁላላት ጀምራለሁ ማለት ነው። በርበሬን እኔ የምጠቀመው ድልህ በርበሬ ነው እና አንድ ማንኪያ አደርግበታለሁ ማለት ነው። ከዛ በደንብ አድርጌ አቁላላዋለሁ። በርበሬ እስከሚበቃኝ ድረስ አልጨመርኩም። ያው ቲማቲም ድልህ ስለማደርግበት ለዛ ነው የተወሰነ በርበሬ ያረኩት ማለት ነው። እና ቲማቲም ድልሁ ሲገባ ከለሩ በጣም ቆንጆ ይሆናል። የተወሰነ ካቁላላሁኝ በኋላ ቲማቲም ድልህን ጨምራለሁ ማለት ነው። አሁን ይሄን ያህል እንደዚህ አድርጌ አብስየዋለሁኝ። አሁን ደግሞ ቲማቲም ድልህን አብሬ ጨምርና ቆንጆ አድርጌ አበስላለሁ ማለት ነው። እሱንም አንድ ማንኪያ ነው የተጠቀምኩት። እናንተ እንደፈለጋችሁ ከዛ በላይም ከዛ በታችም አሊያም ደግሞ አለመጠቀምም ትችላላችሁ ማለት ነው። በደንብ አድርገን ቁሌቱን ከሰራነው ፍርፍራችን በጣም አሪፍ ስለሚሆን ቁሌቱን ቆንጆ አድርገን እንሰራዋለን። ይሄው እንደምታዩት በጣም የሚያምር ቁሌት ነው የሆነልኝ።
አሁን የምንፈልጋቸውን ቅመማ ቅመሞች ጨምረን አብረን ማቁላላት እንችላለን ማለት ነው። እኔ ግማሽ ማንኪያ የሚሆን የኮሮሪማ ዱቄት ተጠቅሜያለሁኝ እና ቅመም ላይ ብዙ መጨናነቅ የለባችሁ። በቤታችሁ ያለውን ሁሉንም ነገር ስትሰሩ በቤታችሁ ያለውን ነገር ተጠቅማችሁ መስራት ትችላላችሁ ማለት ነው። ሌላው ደግሞ የስጋ መጥበሻና ብላክ ፔፐር የተወሰነ እጠቀማለሁኝ ግማሽ ማንኪያ የሚሆን ማለት ነው። እና እኔ ያለኝን ነው እየተጠቀምኩኝ የምሰራው። እናንተም ያላችሁን መጠቀም ትችላላችሁ። ሌሎች ቅመማ ቅመሞችን ቢኖሩ ልጠቀም እችላለሁ። ሆኖም ግን ያለኝን ተጠቅሜ ቆንጆ አድርጌ እንደዚህ አቁላልቼ ከሰራሁት ምርጥ የሆነ ነገር መስራት እችላለሁ ማለት ነው። እና እንደዚህ በደንብ አድርገን ጥብስ ስናደርገው የሚጥም ፍርፍር መስራት ይቻላል። ውሃ ብንጥድ ይመረጣል። በኋላ ላይ የምንከልስበት እንዲሁም ደግሞ ጠብ እያደረግን የምናበስልበት ማለት ነው። አሁን ደግሞ ጨውን አደርጋለሁ። ጨው አላደረኩበትም። አሁን አብዛኛውን ነገር ጨምሬያለሁኝ። ውሃዬን ጠብ እያደረኩ ቁሌቱን በደንብ አድርጌ አበስላለሁኝ ማለት ነው። ቆንጆ ሆኖ እየበሰለ ነው። በደንብ ከበሰለልኝ በኋላ መከለስ እችላለሁ። ይሄው እንደምታዩት አሁን ቁሌቱ በጣም አሪፍ ነው። ስለዚህ መከለስ እንችላለን። የምንፈልገውን ያህል ውሃ እናደርግና በደንብ የተወሰነ ደቂቃ በደንብ አድርገን ማንተክተክ ስላለብን ማለት ነው። ክድን እናደርግና የተወሰነ ደቂቃ ትክትክ እናደርገዋለን ማለት ነው። ይሄው እንደምታዩት አሁን ቆንጆ ሆኖ ደርሶልናል። ስለዚህ አሁን ይበቃዋል እና ቃሪያ አለኝ የተከተፈ እሱን እንደዚህ አድርጌ አብሬ አዋህደዋለሁ ማለት ነው። ከዚህ በመቀጠል እሳቴን አጥፍቼ እንጀራ ቆራርጬ ያዘጋጀሁት እንጀራ አለኝ እሱን አደርጋለሁ ማለት ነው። እንጀራችሁን በምትፈልጉት ቅርጽ መቁረጥ ትችላላችሁ። እኔ ይሄው እንደምታዩት እንደዚህ ነው ያዘጋጀሁት ማለት ነው። አሁን እንጀራዬን ጨምርና አዋህደዋለሁ ማለት ነው። እንዳይሰባበርብን ያው የተወሰነ ጥንቃቄ ማድረግ አለብን እንጀራው እና ግን ከቁሌቱ ጋር በደንብ አድርጎ መዋሃድ አለበት ማለት ነው። ይሄው እንደምታዩት እንደዚህ ሆኖ ደርሷል። በጣም ቆንጆ ነው። ምጣኔውን በጣም ደስ ይላል። ይሄው ሳህን ላይ ደግሞ ፍርፍራችን የምታዩትን ይመስላል። በጣም አሪፍ ነው፣ ይጣፍጣል ስትበሉትም። ምክንያቱም መጀመሪያ ላይ ቁሌቱን ቆንጆ አድርገን ስለሰራ ነው ጣዕሙ በጣም አሪፍ ነው የሚሆነው እና እንደዚህ አድርጋችሁ ብትሰሩ ትወዱታላችሁ። ለዛሬ ይዤ የመጣሁት ቪዲዮ ይሄን ይመስል ነበር። ቪዲዮውን ከወደዳችሁት ላይክ እንዲሁም ደግሞ ለሌሎች ሰዎች እንዲደርስ ሼር በማድረግ ብታደርሱልኝ በጣም ደስ ይለኛል። ሐሳብ አስተያየት እንዲሁም ጥያቄዎች ካሏችሁ በኮሜንት መስጫ ሳጥኑ ስር አስቀምጡልኝ። እንደ ሁሉ ጊዜው ጥያቄዎቻችሁን መልሳለሁኝ። ሐሳባችሁንም ደስ እያለኝ እቀበላለሁ። አብራችሁኝ ስለነበራችሁ ስለተከታተላችሁኝ ከልብ አመሰግናለሁኝ። በሌላ ቪዲዮ እስክንገናኝ ቸርን ሰንብት። መልካም ጊዜ። ባይ ባይ ወዶቼ።